ሁላችንም ተሰባስበን ሳይ በጣም ደስታ ይሰማኛል። በሃይማኖት፣ በዘር፣ በብሔር በተለያዩ ምክንያቶች ሳንለያይ እንደዚህ ተሰባስበን ስለ እያንዳንዳችን ቁስል፣ ስለ እያንዳንዳችን ችግር፣ ስለ እያንዳንዳችን መከራ፣ ብሶት ለማራገፍ እንደዚህ ተሰባስበን ወደ መጨረሻው ዓላማችን ስንቀራረብ ለሁላችን የሚሰማን ደስታ ይታየኛል። ዛሬ የተሰባሰብንበት ምክንያት ተደጋግሞ ተገልጿል። ለ25 ዓመታት በኢትዮጵያ ሕዝብ ጫንቃ ላይ ቁጭ ብለው ፍዳውን ሲያሳይ የነበረው የህወሓት ኢህአዴግ ስርዓተ መንግስት የሚያበቃበት ጊዜ ሲቃረብ የሞት ሽረት እኩይ ተግባሮች በማድረግ ላይ በመሆኑና ከዚህ የተነሳ ብዙ ወንድሞቻችን እህቶቻችን ደማቸው የፈሰሰ በመሆኑ ይህንን ለመቃወምና ይህ አምባገነን ስርዓት የሚወገድበትን ሁኔታ እንድንፈጥር ግፊት ለመፍጠር ነው እዚህ ተሰባስበን ያለ ነው። ግን ይህ ብቻ አይበቃም። በአንድ ስብሰባ በአንድ ግማሽ ቀን ጩኸት ይህ ስርዓት አይወገድም። ብዙ ትግል ይጠብቀናል። ሊወገድ ከፈለግን ደግሞ መታገል አለብን። ሳይታገሉ ፍትህ አይመጣም። ሳይታገሉ ጨቋኞች፣ አፋኞች አይወገዱም። ስለዚህ እያንዳንዳችን በህዝባችን የደረሰውን ግፍ የሚሰማን ሁሉ ተባብረን ተደጋግፈን እጅ ለእጅ ተያይዘን የአንዱን ደካማ ጎን አንዱ እየሸፈነ የአንዱን ጠንካራ ጎን አንዱ እየተጠቀመ ወደ ፍትሃዊ ስርዓት የምንገሰግስበት ጊዜ አሁን ስለሆነ መተባበር፣ አንድ ላይ ሆነን መስራት ግዴታችን ነው። እነዚህ እጄ ላይ ያሉት ጣቶች ተሰባስበው ነው ቁም ነገር ሊሰሩ የሚችሉ። እያንዳንዱ ለየብቻው ግን ብዙ ቁም ነገር አይሰራም። ተሰባስቦ ግን የሆነውን ነገር ሊጨብጥ ይችላል። ቱቻም ሆኖ በትርም ሆኖ ጉልበትም ሆኖ ጠላትን ሊያሸንፍ ይችላል። ስለዚህ እንደ ጣቶቻችን መተባበር አለብን። ጣቶቻችን በእጃችን ላይ እንደተባበሩት ሁሉ እኛም ተባብረን የምንፈልገውን ዓላማ ለማሳካት እንችላለን። እስካሁን ድረስ በተበታተነ መልክ ስንጓዝ ቆይተናል። በተበታተነ መልክ ታግለናል። በተበታተነ መልክ ያደረግነው ትግል ግን አላመረቃም፣ ውጤት አላመጣም። ከዚህ መማር አለብን። የእያንዳንዳችን ቁስል ተመሳሳይ ነው። ጭቆና አለ፣ ሁላችን ጭቆና ይሰማናል። ግፍ አለ፣ ሁላችን ግፍ ይሰማናል። ፍትህ እንፈልጋለን፣ ሁላችንም የምንፈልገው ጉዳይ ነው። ይሄ ከሆነ የሁላችን በሽታም ፍላጎትም ሁላችን ተባብረን ብንታገለው ቀላል ይሆናል። ሩቁም አይሆንም፣ ቅርብ ይሆናል። ይህን ስል እንግዲህ ሁለት ነጥቦች አሳስቤ ለማለፍ እፈልጋለሁ። አንደኛው ነጥብ
የትግራይ ህዝብ ሁኔታን የሚመለከት ነው። ሁለተኛው ነጥብ ደግሞ የትግላችን አካሄድ የሚመለከት ነው። መጀመሪያ የትግራይ ህዝብ ጉዳይ የማነሳበት ምክንያት ቀላል ነው። ህወሓት ሲያደግ የትግራይን ህዝብ መከታ አድርጎ ጭቆናውን እንደሚያራምድ ብዙ ሰዎች ይናገራሉ፣ ያወራሉ። እውነታው ግን የትግራይ ህዝብ እንደ ሌላው ኢትዮጵያዊ፣ እንደ ኦሮሞው፣ እንደ አማራው፣ እንደ ጉራጌው፣ እንደ ሀዲያው፣ እንደ ጋምቤላው የተጨቆነ ህዝብ ነው። አንድ ስርዓት ጨቋኝ ከሆነ አምባገነን ከሆነ ለማንም አይሳሳም። የትም ይሄድ የትም አምባገነን ነው። የትም ይሄድ የትም ጨቋኝ ነው። ያንን ህዝብ አፍኖ ይዞ ነው ኢትዮጵያን የሚገዛ ያለው። ላፈናው ማስረጃዎች ማቅረብ ይቻላል። ባጭሩ ለመናገር ግን ትግራይ ውስጥ እንደ ሌላው አካባቢ የተቃውሞ ድርጅት የለም። ሊንቀሳቀስ አይችልም። ሊንቀሳቀስ የሞከሩት እነ አረና ትግራይ በጥይት እየተደበደቡ ቦታውን ሊለቁ ተገደዋል። በቅርብ ጊዜ ሽሬ ከተማ ላይ እህቱ ምግብ ቤት ፊት የተገደለው አረጋዊ ወልደ ዮሐንስን ልብ ይለዋል። ያ የአረና አክቲቪስት የተገደለበት ምክንያት ቀላል ነው። እኔን አይተህ ተቀጣ የሚለው መልእክት ለሌላው ተቃዋሚ ለማስተላለፍ ነው። በቴሮሪዝም መግዛት ማለት ይሄ ነው። እንደዚህ ህዝቡን እያፈኑ እየገደሉ ነው የትግራይን ህዝብ መዳፋቸው ስር አድርገውት ያለ። ቴሮሪዝም የሚያፈናፍን አይደለም። የሚያፈናፍን ስላልሆነ ህዝቡ ሊንቀሳቀስ ብዙ ድጋፍ ያስፈልገዋል። ይህ ስል አልተንቀሳቀሰም፣ አልታገለም ለማለት አይደለም። ከዚህ በፊት ተከታትላችሁ ከሆነ ወይም ልትከታተሉ የምትችሉ ሰዎች ልታውቁት ትችላላችሁ። አንደኛ በተንቤን አብይ አዲ ፍትህ ጎደለ፣ ዕዳ በዛ፣ ግብር በዛ ብሎ ህዝቡ ተነሳስቶ በጥይት ተደብድቦ ተበታትነዋል። ሁለተኛ በመቀሌ ከተማ ቤቶቻቸውን ነቅለው ልክ አዲስ አበባ እንዳደረጉት ለሹመኞቹ ለቱጃሮቹ ሊከፋፈሉ ቤታቸውን ነቅለው ሊያባርሯቸው ሲሞክሩ የዛ አካባቢ ህዝብ አምጾ በጥይት ተደብድቦ ተመልሷል። በአጽቢ ደራ ውቅሮ ፍትህ አጣን።